ልጌሽ ነበር። የት ፈለግሽ? የትም አልፈለግሽም። ለጉዳይ ስፈልግሽ ነበር ማለት ነው። እሺ ምን ነበር? አለሜ ቤት ሁሉም ባሉበት ልታናግርሽ ትፈልጋለች። ማን ናቸው ሁሉ? አባዬ፣ ናቲ፣ እኔም። ምን ነው ገዜን አስቀራችሁት? የእውነት የለም። ይቻላል፣ ችግር የለውም። እሺ አመሰግናለሁ። እኔም እንደውም በጣም ይመቸኛል። ቤቲ፣ የማይሆን ነገር አታስቢም አይደል? በፍጹም አላስብም። ቤቲ፣ ሀሳቡን ያቀረብሽው አንቺ ነሽ። ከፈራሽ መቅረት ይችላል። እንደዛ ማለት ፈልጌ አይደለም። አንዳንድ ጥያቄዎች ስላሉኝ በእናንተ ፊት ልጠይቃት አስቤ ነው። እሺ ቤቲ። እናውራ እንችላለን። ጨርሰናል። እባክህ እቤት አስገባኝና እናውራ። ይኸውልሽ ቤቲ፣ እናቴ ካየችሽ ፖሊስ ነው የምትጠራው። ስለዚህ መግባታችን ይልቀራቅን ነበር። የመጣሁት ይቅርታ ልጠይቅህ ነው ቤቢ። ይኸውልሽ ቤቲ፣ ይቅርታ የምትጠይቂው እዚህ ለመግባት ከሆነ ልክ አይደለሽም። አይ ስለተጸጸትኩ ነው ይቅርታ ልጠይቅህ የመጣሁት። በፍጹም እንደዛ ማድረግ አልነበረብኝም። ከፈለክ እናትህንም ይቅርታ ጠይቃቸዋለሁ። አያስፈልግም። ግን ያረግሽው ነገር ልክ አይደለም። ሂዊያን አቢ ነው ዝም ያልኩሽ። ይኸውልህ ቤቢ፣ እህቴ እንደዚህ ሆና ጸጸቷ አልወጣልኝም። በዛ ላይ ደግሞ የእናት ንግግር ሲጨመርበት በጣም ያሟል። አውቃለሁ። ግን በእሷ ጉዳይ ከኔ ጋር ተስማምቶ ይመስልሻል? ሲጀመር ሰው አካሉ ስለጎደለ ሊታዘንለት እንጂ ሊሰደብ አይገባም ነበር። ልክ ነሽ። ለሱ ምንም አይነት ማስተዋወያ አልሰጥም። ግን ደግሞ እሷም እናቴ ናት። ልክ ያልሆነ ንግግር ግን አልፈልግም። ሂዊንም ስትናገራት ዝም አለ። ይቅርታ ልጠይቅ አልኩኝ እኮ። በህግ ልጠይቅሽ ነበር። አሁን እነ ሂዊ ሲመጡ እንዴት እንደምትገቢ ነው ያሳሰበኝ። ቤቢ አታብዛው እንጂ እንዴ! እዚህ ተከራየሁት እኔ ነኝ። እዚህ እንደተከራየው ሌላ ቦታም ተከራይቼ ማኖር እችላለሁ። እንደመጡ ቤቱን ይለቃሉ። እንደዛማ አይሆንም። ሌላ ምርጫ የለም ቤቢ። ያንተ እናት ከኛ ጋር ችግር ካለባት ቤቱን እንለቃለን። እህቴን በዚህ ሁኔታ ውስጥ መኖር የለባት። ቤቲ እባክሽ እንደዚህ አይነት ነገርማ አታድርጊ። እኔ እናቴን አሳምናታለሁ። ለማንኛውም የመጣሁት አንተን ይቅርታ ለመጠየቅ ነው። እሺ ቤቲ፣ ምንም ችግር የለውም። ይሄን ሀሳብሽን ግን ተይ። እሱ እንደ እናትህ ሁኔታ ይወሰናል። እየሄድክ ከሆነ አብረን ወደ አስፋልት እንሂድ። አንተ ልጅ ጭራሽ ሰው በሌለበት ቁጭ ብለህ ሰው በር ጠባቂ ሆንክ። እማዬ፣ ይሄን ቤት እንዴት እንደምወደውና እንዴት ሰላም እንደሚሰጠኝ አታውቂም። ቆይ እኮ ያልገባኝ ነገር ምን አርጋብህ ነው እቺ ልጅ? እሷ ምንም አላረገችብኝም። ምንም። እኔ እናት ነኝ። ልጄ እኔ እንደማንኛውም እናት ጤነኛ ልጅ እንዲያገባልኝ ነው የምፈልገው። ሁሉም ነገር እንደምታስበው ቀላል አይደለም። ቆይ ከባዱ ነገር ምንድነው? እስኪ ንገሪኝ። እሱን ስትሸከም ልትኖር ነው እንዴ? ከተሸከምኩም ምን ነኝ አይደል እንደምሸከመው? ልጄ እኮ ነህ። ስለዚህ ልጅሽ ከሆንኩኝ ሰላሜን ስጭ። እኔም እየተጨነኩኝ ነው እኮ ባንተ ጉዳይ። እማዬ ልትታከም ነው። ከዛ ትራመዳለች። በኋላ እንዳንተዛዘብ። ችግር የለውም አታስብ። እኔም መታዘብ ከፈልክ ታዘበኝ። እንዴ እማዬ፣ ቆይ እንዴ ሰባዊነት አይሰማሽም? እኔ ብትታከም ደስ ይለኛል። አንተ ቆይ አገሩ ላይ ሴት ጠፋ እንዴ? ደህና ወይ እማዬ?